አንቺ ውሻ ልክስክስ እንዴት ብትንቂ ነው በአንድ ጊዜ በዛ ወጣጤ የቀየርሽ? ንገሪኝ እስኪ ንገሪኝ ብዬሻለሁ። እሺ ንገሪኝ። እንዴ ምንድነው ሰላም? ምንድነው የሆንሽው? ደህና ነኝ፣ ምንም አልሆንኩም። ምን ተፈጥሮ ነው ንገሪኝ። ምንም አልተፈጠረም። ይቅርታ ግን ቀሰቀስኩ አይደል? እንዳትተኛ አደረኩ። ይቅርታ በጣም ወንድሜ። ፕሊዝ አንቺ እንደዚህ እየሆንሽ እኔ ስለ እንቅልፍ ማስብ ይመስልሻል? እንዴ ንገሪኝ፣ ምን ሆነሽ ነው? ደህና ነኝ፣ ምንም አልሆንኩም። ብቻ ግን አደራ የተፈጠረውን ነገር ለዛም እንዳትነግረው። እሺ ምን ድንገት ግርግዳው መጥቶ ተጋጨኝ ነው እያልሻለሽ? እንደዛ ማለት ነው እንግዲህ። አሁን ሂድ፣ ግባና አረፍ በል። ጭራሽ የጥፋተኝነት ስሜት እንዲሰማኝ አታድርገኝ። ለምንድን ነው የጥፋተኝነት ስሜት የሚሰማሽ? አንተን እንቅልፍ ስላሳጣውክ ነው። እንግዳችን እኮ ነህ ዛሬ። አንዳንዴ እንግዳ ያልሽው ሰው የቅርብሽ ሰው ሆኖ ልታገኘው ትችላለሽ። ደህና ደር። ማርያምን ታምራለች። የት ጠፍተህ ነው? ደግሞ እዛ ኪችን ምን ተፈጥሮ ነው? ማለት በምን ጉዳይ? እኔ ምን አውቃለሁ? ታዲያ ለምን ጠየቅሽኝ? እንዴ ምንድነው ጠየቅሽኝ ማለት? ሚስትህ እኮ ነኝ። ፍቅረኛዬ። እና ልዩነት አለው? ለማንኛውም አታስቢ፣ ምንም የተፈጠረ ነገር የለም። ምንድነው ያበሳጨ ነገር አለ እንዴ? ሰሞኑን ጡጦውን እንደ ጣሊያ ህፃን ያነጫነጫል። የሆንከው ነገር ካለ ተናገር። ቆይ የሴጣን ሰውዬ ምን አድርጊ ነው የሚለኝ? ምን አባቱ ስላደረኩት ነው እንዲህ ሆነው? ከሆነ የተለየ ምን አድርጌዋለሁ? ውይ በስመ አብ አስደነገጥከኝ እኮ። ይቅርታ፣ የሆንሽውን ነገር ሳላይ መተኛት አልቻልኩም። ማለት የሆንሽው ነገር አለ ስትል? አይ እንዴት እንዳመሸሽ ሳላይሽ ለማለት ፈልጌ ነው። ምን ነው ደስ አላለሽም እንዴ? አረ እንደዛ አይደለም። እንዴ ምን ሆነሽ ነው ደግሞ ግንባርሽን? ምን ሆንኩኝ? እየቀለድሽ ነው? ከኔ መደበቅ የምትፈልጊው ነገር አለ? ምን ማለት ምን ማለንኩኝ? እንደዛ አይደለም ሳሚ። እኮ እንዴት ነው ታዲያ? ምንድነው ያልሽው? ንገሪኝ እስቲ። ውይ ሳሚ ምንም አልሆንኩም አልኩህ እኮ። በጣም እያስጨነቀኝ ነው። በቃ አሁን መሽቷል፣ ግባና ተኛ። ነገ ጠዋት ስራ ገቢ ነህ። እሺ አመሰግናለሁ ሰላም። ከዚህ በኋላ ሁሉን ነገርሽን ለዮሴፍ ንገሪው። እኔ አላስፈልግሽም። እኔ ምንም ስለማልጠይቀው ለሳሚ ምንም ነገር አትንገረው ብለሽ ቃል ማስገባት አይጠበቅብሽም። እሺ ከዮሴፍ ጋር ታውራ ሰምቶኛል ማለት ነው?
እኔ ሁሉንም የተፈጠረውን ነገር ብነግረው ከአባቱ ጋር ይጣላል ብዬ እንጂ እና ሰላምዬ ማታ ጥሩ ተኛሽ? ምን ነው የማይባል ነገር አልኩ እንዴ? ኧረ አንተ ምን በወጣ? ኧረ በጭራሽ ጆሲ፣ ምን ችግር አለው? ሜሪ ዝም ብላ ስታካብር ነው። ማታ አብሮ ላመሸ ሰው የሚጠየቅ ጥያቄ መሰለኝ እኮ። ማታ አብረን ነበርን እኮ። ወይኔ ሰውየው ቤቴ ልክ እንደ መሸታ ቤት የሰው አዳር በጧት የሚደሰኩርበት ቤት ይሁን። ኧረ ጋሼ አባዬ፣ እሱ ማለት የፈለገው አንተ ባሰብከው መንገድ አይደለም። እንዴት አወቅ? እኔ ምን እያሰብኩ እንደሆነ በለው። አሁን እቺ መናጤ ምን ኖሯት ነው ወንድ ሁሉ እሷን ባየ ቁጥር ምላሱን ስጋ እንዳየ ውሻ የሚያለከልከው? ቆይ ምን አለሽ በይ፣ ህይወትሽን ሲኦል ባላደርገው። ቆይ ምን ሆነሽ ነው ፊትሽን? ምን ፊትሽ ተጋግጧል እኮ። ስትቧቀስ ያደረጃ ሰካራ ሚስት ነው ይመስል። አረ ደህና ናት። ምን ሆነሽ ነው ለመሆኑ? ግድግዳው ገጭቶኝ ነው። ምን አባቷ ትገለፍጣለች እቺ ሴጣን? የምታውቀው ነገር አለ እንዴ? በሱ አይደለም የሆነ አለቃ ገብረሃና ቀልድ ትዝ ብሎኝ ነው። አለቃ ገብረሃና የሆነ ባላጋራቸውን ሰው ቢት ለክፉትና ሰውየው ማታምሽተው ሲገቡ ጠብቆ አፈር ከደም ያበላቸዋል። እና ጠዋት ህዝብ በተሰበሰበበት ቦታ ምን ሆነው ነው ሲባሉ ባላጋራቸውን እያዩ አህያ ረግጦኝ ነው አሉ ይባላል። ምን ትቀላብጂያለሽ? ዝም ብለሽ አትበይም እንደ ገበታው እንዴ? አይ ጋሼ ለጨዋታ እኮ ነው። ጨዋታሽ ለዛ የለውማ። ይሄ ገምጭ ሽማግሌ ደግሞ ምን አድርጊ ነው የሚለው? ይልቅ ሰላም፣ አንቺ ደህና ነሽ አይደል? ከፈለግሽ ሐኪም ቤት መሄድ እንችላለን። ኧረ ችግር የለውም ጆሲ። መሄድ ከፈለገሽ ደግሞ እኔ ወደ ስራ እየሄድኩ ነው፣ በዛው አደርሳታለሁ። ኖ ችግር የለውም። እኔ እያለሁ ለምን ስራ ትበድላለህ? አረ ደህና ነኝ፣ የትም መሄድ አያስፈልገኝም። ኖ አትሳቀቂ። አንዳንድ ቦታዎችን ለማየት ስለመሄድ በዛው ነው ማደርስሽ። አልፈልግም እኮ አለች። ምንድነው ያልበላህን ማከክ? እንጂማ ግድግዳው አላስተረፋትም። ከግድግዳ ጋር ተጋጨው እኮ ነው ያለችው። ምንድነው ብርድ አለኝ ያለች ይመስል እንደዚህ ሰራተኛ እንደዚህ ማቅበት? ምን ሆነ አልጋሽ? ቂማት ያዝበት በሆነ ነገር ተረብሾ ነው። ይልቅ ወደ ስራ እየሄድኩ ነው፣ ልሸኝህ። ኖ ችግር የለውም። ትንሽ ከነ ሰላም ጋር ተጫውቼ እወጣለሁ። እሺ በቃ ተጫወቱ። ደህና ዋሉ። ወይ ጉድ! መቼም ስራ ቦታ በሻንጣ ይዛሃት አትሄድ ሆኖብህ ነው። ምን አባቱ አድርጊ ብሎ ነው ይሄ ሴጣን እንደዚህ ሆነብኝ? ግን ምን ይያዛለው? ይሄ አውሬ ቀሚስ ለባሽ ባየ ቁጥር ሲሰኝነቱን መቆጣጠር ያቅተው እንጂ እንደዚህ አይነት ባህሪ አልነበረው። በቀጥታ አካላዊ ጥቃት አድርሶብኝ አያውቅም። ምን አስቦ ነው? በዚህ ጉዳይማ የሜሮን እጅ አለበት። የሆነ ነገር ብላው ካልሆነ ከመሬት ተነስቶ ካልገደልኩሽ አይልም ነበር። ሰላም፣ አንቺ ሰላም። አቤት። አንቺ እዛ ምን ይወትፍሻል? ስትጠራ ሰሚም እንዴ? እንዴ ይሄው መጣ አይደል እንዴ ስትጠሪ? ምንድነው እዛ ገብተሽ የምትቀረቀሪው እያልኩሽ እኮ ነው። ምንም። ከአዲሱ ልጅ ጋርም ደግሞ እየተልከሰከሽ እንደሆነ በግልጽ ይታያል። እሺ የምታደርጊውን ማላቅ እንዳይመስልሽ። እሳይ እንኳንም ተልከሰከስኩኝ።
ምን ነው ሳሚ ላይ ልደርቢበት አስበሽ ነበር እንዴ? ምን አልሽ አንቺ የውሻ ልጅ? ስነ ስርዓትሽን ያዥ እሺ። ምን እያደረግሽ ነው? እንዴት ነው የተደፋፈርነው? እባክሽ ስርዓትሽን ያዥ። እኮ ነው የምልሽ። ተይኝ አልኩሽ አይደል እንዴ? እመኚኝ ሰላም፣ የምትሞጪው በእኔ እጅ ላይ ነው። እሺ ጠብቂኝ፣ ደግሞ ምን እንደማደርግሽ አውቃለሁ። ምን አምላኬ ስቃይና በዛው። ሁሉም ነገር እዚህ ጋር ማብቃት አለበት። የምፈልገውን መረጃ አግኝቼ ከዚህ ቤት በቶሎ መውጣት አለብኝ። ያንተው ሰላም ግርምሽዬ። ወይኔ ሰላም፣ ቆይ እንዲህ እስክትጫወትብኝ ድረስ እንዴት አላወኩኝም? ሰላም ሰላምዬ እንዴት ነሽ? እንዴት ነው ዮሴፍ? ምን ነው የተፈጠረ ችግር አለ? አረ ምንም የተፈጠረ ችግር የለም። ፊትሽን ደህና ሆንሽ አይደል? አዎ ደህና ነኝ፣ ተሽሎኛል። እስኪ ልልሽ። አዎ ደህና ሆነሻል። አዎ ደህና ነኝ አልኩ። ለምን ትጨነቃለህ? ይህን የመሰለ ፊት የከጨ ግድግዳ ግን መፍረስ አለበት። አንቺን የገጨ ግድግዳ መፍረስ አለበት እያልኳት ነበር። ወንድም በወንድሙ ላይ ይነሳል አሉ። ምን ሆናል? ተክዛሃል ወንድም። ያስጨነቀ ነገር አለ እንዴ? አረ የለም ጆሲ፣ በምን ጨነቃለሁ ብለህ ነው? ይልቅ መጣሁ፣ ልብሴን ቀይሬ። ወይኔ ሰላም፣ ቆይ እንዴት ትንሽ እንኳን አልጠረጥርም? እቺ ሰይጣን። እንዴት ነሽ የኔ ሰላም? ደህና ነኝ ጋሽ ግርማ። እኔ የኔ ሰላም እያልኩሽ ጋሽ ግርማ ማለት ነው አንፌር አይሆን? እና ደግሞ ገንዘቡ አንሶሽ ነው አመሰግናለሁ ያልሽ? ሜሮን፣ አንቺ ጀመርሽውን ጨዋታ እኔ ቆንጆ አድርጌ ጨርሰዋለሁ። ከዛ ከግድግዳ ጋር ስትጋጪ እኔ ታመምኩት ህመም ይገባሻል። ሁሉን ነገር ከኔ መደበቅ እንደዛ ይሻላል? ኧረ አይደለም፣ ዝም ብዬ እኮ ትንሽ እየጻፍኩኝ ነበር እኮ። ሌዋ አንብቡ። አይ እንደዛማ አይሆንም። ቆይ ግን ሰላም ምን እያደረግሽ ነው? ማለት በጣም ሌላ ሰው እየሆንሽ ነው። ሁሉንም ነገር ከኔ መደበቅ እየፈለግሽ። እመነኝ ሳሚ፣ የማይጠቅም ነገር ስለሆነ ነው። አንዳንዴ
ዝም ብለው የማይነገሩ ነገሮች አሉ። ማለት እኔን የሚጎዳኝ ነገር ነው ማለት ነው? እንደዛ አይደለም እኮ። ታዲያ እንዴት ነው? በጣም የምትገርሚው ሰው ነሽ። እኔ ሊቀርብሽ ስሞክር አንቺ ኤኒዌይስ እንደፈለግሽ። ወይ ፈጣሪ፣ ቆይ እሺ ማን ነው እኔን የሚረዳኝ? አንቺ መሰሪ ሴጣን፣ እንዴት ነው የተቀናጣሹ? ከየት ያመጣሹ ድፍረት ነው? ያደረግሽውን ነገር ደርሼበታለሁ። እንዴት ነው ግን እኔ ላይ እንደዚህ አይነት ተንኮል ለመስራት የደፈርሽው? ሞቻለሁ ግርማ። አሁን ህይወትሽን የምትፈልጊው ከሆነ ለአሁን ሰላም መስለሽ የወሰድሽውን ገንዘብ 5 ሳንቲም ሳታስቀሪ መልሽ። ሌላውን አይኔን እያየሽ ትመልሻለሽ። አሁን እስኪ ምን እንደምትይኝ እናያለን። እንዴ አሁን አልነበሩም እንዴ? ሳሚ ሰላም ሰላም። ሳሚን አላየሽም እንዴ? እኔም እኮ አሁን እነ ሳሚን ፈልጌ ስወጣ አጣኋቸው። ማንም የለም መሰለኝ። እና የለም ወክ ሊያደርገው ይሆናል። እኔ የምልሽ ሰላምዬ፣ ያንቺን ምግብ ለመብላት ብዬ ቀን ሙሉ ምንም ምግብ አልበላሁም እና የሆነ ነገር አሰሪልኝ። አረ ችግር የለውም። እሺ ቆንጆ አድርጌ እሰራልሃለሁ። ይቅርታ ዘገየው አይደለ? በጭራሽ። አንቺም ብቻሽን ከምትሆኚ እኔም ብቻዬን ከመሆን ብዬ ነው። እሺ ተጫውት። ምን ልጫወት? ደስ ያለህን። ለምሳሌ ስለ ልጅነታችሁ ልትነግረኝ ትችላለህ አይደል? አዎ። እስኪ ሳሚ በህፃንነቱ ምን አይነት ልጅ እንደነበር ንገረኝ። ጥሩ ልጅ ነበር። አሁንም በጣም ደስ የሚል ልጅ ነው። yes of course። ታውቂያለሽ ግን ሁሉ ነገር የቤት ሰራተኛ ይመስላል። አይገርምህም? እኔ ራሱ እኮ ስላት ነበር አላልኩሽም? ብለሽኛል። እንደውም አንድ ኢንጂነር ከዝናለችኝና ሁሉ ነገሯ እሷን ነው የሚመስለው። አረማመዷ ብትል አኳኋኗ ብትል በጣም ነው የሚመሳሰሉት። ሜሪ፣ ሰዎች ከውጭ ሲገቡ ሰላምታ የማቅረብ ልማድ አላቸው። ዝም ብለው አይቀላቀሉም። አው ልክ ነህ። ሶሪ። እሰራልሻለሁ። ትንሽ ብቻ ጠብቂ።
ወንድ ግን ምን ሞኝ ነው? አሁን ምንም ያልጎደለበት ጤነኛ ሰው እንዴት ከአንዲት ገረድ ጋር ለመጓተት ያስባል? አንቺ መሰሪ ሴጣን እንዴት ነው የተቀናጣሽው? ከየት ያመጣሽው ድፍረት ነው? እንዴት ነው ግን እኔ ላይ እንደዚህ አይነት ተንኮል ለመስራት የደፈርሽው? ሞቻለሁ ግርማ። አሁን ህይወትሽን የምትፈልጊው ከሆነ ለአሁኑ ሰላም መስለሽ የወሰድሽውን ገንዘብ 5 ሳንቲም ሳታስቀሪ መልሽ። ሌላውን አይኔ እያየሽ ትመልሽልኛለሽ። አረ በቃኝ። እኔ እኮ ላንተን የሰራሁት። በጭራሽ አላደርገውም። አንቺን ትቼ እየበላሁ ሰው ቢያየኝ እራሱ ምን ይለኛል? አረ በፍጹም እኔ ቅርብ ሰዓት ስለበላሁ ነው። ጠግቤያለሁ። አመሰግናለሁ። ሰላም ይሁን። ካላጎረስኩሽ በፍጹም አልበላም። እሺ ቢያንስ ትንሽ ቀንሰው። ይኸው ትንሽ እኮ ና በል ወንድሜ። ሲበሉ አዲሰኝ አይደለም የሚለው ሀገሬ ሰው ና። አይ ብላ ጆሲ፣ ጥሩ ስሜት የተሰማኝ አይደለም። ገብቼ ልረፍ። አሁን ምን አባቴ ነው የማደርገው? ቆይ እንዴት ሊደርስበት ቻለ?